ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ይህ ኢትዮ ቅኝት ነው። የዩቲዩብ ቻናላችንን ሰብስክራይብ ያላደረገ ካለ ሰብስክራይብ እና ላይክ በማድረግ ቪዲዮውን እንዲከታተል ስል በትህትና ጠይቃለሁ። እንግዲህ ዛሬ የምናየው ስለ አንድ አስገራሚ ኤርድሮፕ ነው። ይናው ኤርድሮፕ ማለት ይቻላል የምንሰራው ኤርድሮፕ ነው፣ ግን ደግሞ ኤክስቼንጅ ነው። ራሱን የቻለ ኤክስቼንጅ ነው። የኤክስቼንጁን እንትን ኮይን ነው ማይን የምናደርገው። እንግዲህ በጣም የሚገርም እና በጣም አስገራሚ የሆነ እንዲሁም ደግሞ ከኦኬኤስ ከባይናንስ ይናው ከቤትጌት ባይቤት ጋር እኩል ብቃት ያለው ኤክስቼንጅ ነው። ልክ እንደነሱ ፒቱፒ ትሬዲንግ የሚያስደርግ ኤክስቼንጅ ነው። ኤክስቼንጁን እንግዲህ በፕሌይ ስቶር በመግባት በቀጥታ ዳውንሎድ ማድረግ ይጠበቅባችኋል። መጀመሪያ ወደ ፕሌይ ስቶር ከገባችሁ በኋላ እዚህ ጋር ስሙን ጽፋችሁ ኮይንሳቪ ብላችሁ ጽፋችሁ ዳውንሎድ ታደርጋላችሁ። ዘንድ ዳውንሎድ ካደረጋችሁ በኋላ ኦፕን ትሉታላችሁ። ኦፕን ማድረግ ይኖርባችኋል። እንግዲህ እዚህ ጋር ነው የዚህ ኤክስቼንጅ ማይን የምናደርግበትን ኮይን የምንረዳው ማለት ነው። ስለዚህ ተመልካቾቻችን በጥሞና ተከታተሉ፣ በደንብ የምንረዳ ይሆናል። ስለዚህ ሎጊን ሬጂስተር ነው የሚለው እዚህ ጋር ሬጂስት ማድረግ አለባችሁ በኢሜይላችሁ። ኢሜይል ስትጠቀሙ ግን ተመልካቾቻችን ኢሜይላችሁ በጣም የምተማመኑበትና መቼም ቢሆን የማይቀየር ኢሜይል መሆን አለበት። ይናው በጣም ረጅም ጊዜ የሰራ ቬሪፋይ በደንብ የሆነ ኢሜይል መጠቀም ይኖርባችኋል ማለት ነው። ሳይን ኢን ዊዝ ጎግል በሚለው እንገባለን። በጎግላችን መግባት እንችላለን። ስለዚህ በሳይን ኢን ጎግል እንላለን። እነዚህ ኢሜይሎች እንግዲህ የኔ ኢሜይሎች ናቸው። ከነዚህ ውስጥ በጣም አሪፍ የሚለውን ኢሜይል እጠቀምበታለሁ ማለት ነው። ስለዚህ ይሄኛውን ኢሜይል መጠቀም እችላለሁ። ከድርሽማልስ 71@gmail.com ይሄኛውን ኢሜይል መጠቀም ስለምችል ይሄኛውን ኢሜይል ቬሪፋይ ያደርገዋለሁ ማለት ነው ከዚህ ኤክስቼንጅ ጋር። ኮይን ሳቪ እንግዲህ በጣም የሚገርመው ነገር የራሱን ኮይን ነው ላንች ሊያደርግ ያሰበው። ምንድነው ማይን እናደርጋለን ልክ እንደ ቢትኮይን እና ቢኤንቢ ይናው ባይናንስ ቢኤንቢ ያለው ቢትጌት ቢጂቢ አለው እነ ኦኬኤስ እነ ባይቤት የራሳቸው የሆነ እንትን አላቸው። እነሱን ነገሮች ታውቃላችሁ ብዬ አስባለሁ። ልክ እንደነሱ ማይን የምናደርግበት ነው። ሶ መጀመሪያ እዚህ ጋር ምንድነው የምናደርገው አይ ሃቭ የሚለውን አንድ ጊዜ ይችኛዋን ራይት እናደርጋታለን። እዛ ዘን እዚህ ጋር ኮንፊርም እንለዋለን። ከዛ እንደዚህ አይነት አብስትራክት ያመጣልናል። ቬሪፋይ ዩር አይደንቲቲ ነው የሚለው። እንግዲህ ይሄ የዩር አይደንቲቲ እንግዲህ ቬሪፋይ ለማድረግ የራሱ የሆነ ሌቭል 1 እና ሌቭል 2 አለው። ስለዚህ ሌቭል 1 አሁን ለምሳሌ እዚህ ጋር ቬሪፋይ ብንለው ምንድነው የሚለን ካንትሪ ነው። እዚህ ጋር ካንትሪ እንሞላለታለን። እንግዲህ ኢትዮጵያ ብለን እንሞላለን። እዚህ ጋር ሰርች ባሩ ላይ መተን ኢትዮጵያ ብለን እንመጣለን። እንደዚህ ኢትዮጵያ ይመጣልናል። ስለዚህ ኢትዮጵያ ብለን እንሞላለን ማለት ነው። ከዛ እዚህ ጋር ተመልካቾቻችን ኔክስት የሚለውን አንድ ጊዜ እንጫናለን። ኔክስትን አንድ ጊዜ ተች በምናደርግበት ሰዓት ሎድ አድርጎ እንደምታዩት እዚህ ጋር ቬሪፋይ ያደርጋል ማለት ነው። ቬሪፋይ አድርጎልኛል ማለት ነው። ሌቭል 1ን እንግዲህ ቬሪፋይ ሆኗል ማለት ነው። ዴይሊ 200,000 ዩኤስዲቲ ክሪፕቶ ዲፖዚት ማድረግ እንችላለን። እነዚህን ማድረጋችን የሚጠቅመን ነገር በጣም ትልቅ ጥቅም አለው። ይሄንን በኋላ ማይን ላይ እንግዲህ ምን አይነት ጥቅም አለው የሚለውን የምንረዳ ይሆናል። ሌቭል 2 ብላ እንሄዳለን። ወደ ሌቭል 2 ስንሄድ ሌቭል 2 ቬሪፋይ ማድረግ አለብን። ስለዚህ ቬሪፋይ የሚለውን አንድ ጊዜ እንጫናለን። ከዛ ምን እንደሚያመጣልን አብረን የምናይ ይሆናል ማለት ነው። ተመልካቾቻችን አብዛኛው ክሪፕቶ በቴሌግራም የሚሰሩ ቦቶች እንግዲህ ያው እንደምታውቁት ብዙ አጥጋቢ አይደሉም። አጥጋቢ የሆኑም አሉ፣ ግን እንደነዙ አይነትም እስካም እያስመረረን ስለሆነ እነዚህ አይነት ኤርድሮፖችን መስራት ደግሞ ትልቅ ጥቅም አለው። ትንሽ ጊዜ ሊወስድ ይችላል፣ ግን በትዕግስት ከሰራችሁ እርግጠኛ ሆኜ የምነግራችሁ ነገር ይሄ $100 $200 አይደለም የምታገኙት፣ እጅግ በጣም በብዙ ሺዎች ዶላር ማግኘት ትችላላችሁ ማለት ነው። የእናንተ እንግዲህ ትዕግስትና መስራት ነው። ወጥራችሁ መስራት እንዳለባችሁ ሪከመንድ አደርጋችኋለሁ ማለት ነው። እዚህ ጋር ምንድነው የሚለው ስቴፕ 1 ቬሪፋይ ዶክመንት፣ ስቴፕ 2 ፌስ ቬሪፊኬሽን ነው የሚለው። እንግዲህ እዚህ ጋር ኢትዮጵያ አይ ቲንክ ኢትዮጵያ ነው። ሶ ይሄን አንነካም። በቃ እዚህ ጋር
እንዳለ ሆኖ እዚህ ጋር ቬሪፋይ የሚለውን አንድ ጊዜ ነው የምንነካው። ስለዚህ ናሽናል አይዲ፣ ድራይቭ ላይሰንስ ኤንድ ፓስፖርት ኤንድ አዘር ይላል። ከነዚህ ከሶስቱ ያላችሁን ለምሳሌ እኔ ፓስፖርት ወደሚለው ልምጣና ፓስፖርት አለኝ። እስኪ ፓስፖርት የሚለውን እንጫናለን። ከዛ ይህን እንደዚህ ትጫናላችሁ። ከዛ በኋላ ፓስፖርቱን ፎቶ አንሱ ነው የሚላችሁ። ፓስፖርታችሁን በደንብ አርጋችሁ ፎቶ ታነሳላችሁ ማለት ነው። እኔ አሁን እዚህ ለጊዜው አላዘጋጀሁትም። እናንተ ግን ፎቶ ማንሳት ትችላላችሁ ማለት ነው። ከዛ ቬሪፋይ ይሆናል እንደ ሌቭል ዋን ማለት ነው። ስለዚህ ተመልካቾቻችን ይህንን ኤርድሮፕ ማይን ማድረግ እጅግ በጣም ጥቅም አለው። አሁን ላይ ሜቢ ላይታወቃችሁ ይችላል። ባላንሳችሁ እንግዲህ እዚህ ጋር ቁጭ ይላል። ቶታል ባላንሳችሁ በማይን ስታደርጉ ማይኒንግ ሳቪ ላይ ነው እንግዲህ ጨዋታው። እዚህ ጋር ማይኒንግ ሳቪን አንድ ጊዜ እንደዚህ ትነካላችሁ። ከዚያም በኋላ እዚህ ጋር ማይን ማድረግ ትችላላችሁ ማለት ነው። እዚህ ጋር ማይን ናው የሚለውን ብትጫኑ አሁን ለምሳሌ ዝም ብሎ ማይን ያደርጋል፣ ግን ከ2 እስከ 10 ነው ማይን ብታደርጉ ሜቢ በአንድ ወር ውስጥ ማለት ይቻላል። ግን በደንብ እናንተ ለምሳሌ ዲፖዚት ማድረግ ይኖርባችኋል። እዚህ ጋር የሚሰሩ ነገሮች አሉ። እነዚህን ለምሳሌ እዚህ ጋር 7 ቀን ስትደርሱ የራሱ የሆነ 0.007 0.07 ሳቪ ይሰጣችኋል ማለት ነው። እዚህ ጋር ደግሞ 14 ቀን ስትደርሱ 0.105 ሳቪ ይሰጣችኋል ማለት ነው። እንደዚህ እያደረጋችሁ መስራት ይኖርባችኋል ማለት ነው። ይህ በጣም ውድ የሆነ እንትን ነው፣ የራሳቸው ቶክንም ስለሆነ ልክ እንደነ ቢኤንቢ ታውቃላችሁ ምን ያህል ውድ እንደሆነ። እንደዚህ እንደነዛ አይነት ውድ የሆነ ኤርድሮፕ ነው፣ መስራት ይኖርባችኋል ለማለት እወዳለሁ። እንግዲህ ለዛሬ ይሄ ነው ቪዲዮ። ጥያቄ ካላችሁ መጠየቅ ትችላላችሁ። ባይ ዘ ወይ ኢንቫይቴሽን ኮድ ላይ ኢንቪቴሽን ኮድ ሲጠይቃችሁ ኮዱን እሞላላችኋለሁኝ። ማነው ከስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። እሷን ኮድ መጠቀም ትችላላችሁ ማለት ነው። ሃቭ ኤ ጉድ ታይም ወላ